አንድ ሕፃን በሞት ደጃፍ ላይ አንድ ዶክተር በስልኩ ዓለም ውስጥ እና ዳግም የመጣች የህይወት እስትንፋስ ምን ብዬ እንደምጀምረው አላቅም። ነገር ግን ዛሬ የምነግራችሁ ታሪክ የህክምናን ታሪክ የለወጠ መላውን ህዝብ ያነቃነቀና በእግዚአብሔር ታምር የታጀበ እውነተኛ ገጠመኝ ነው። የ11 ወሯ ላውራ ታሪክ ነው። አንዴ ሞተች ተባለም፣ እንደገና ተነፈሰች፣ አሁንም ተደገመ። በሆስፒታሉ ኮሪደር ውስጥ የተሸሸገው ጨለማ ምንድነው? ይህንን እውነት አብረን እንጋፈጠው። አሁኑ ላይክ በማድረግ ቪዲዮን እንጀምር። የሰጣችሁት ላይክ ይህ የፍትህ ድምጽ ለሌሎች እናቶችና አባቶች እንዲደርስ ትልቅ በር ይከፍታል። ከየትኛው የዓለማችን ክፍል ሆናችሁ ነው እየተከታተላችሁኝ ያላችሁት? በአስተያየት መስጫው ላይ ከተማችሁን ወይም ሀገራችሁን ንገሩኝ። ድምጻችን ከየት እስከ የት እንደሚሰማ ማወቅ ፈልጋለሁ። ለቻናላችን አዲስ የሆናችሁ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫንም የዚህን የፍትህ ጉዞ ቀጣይ ክፍሎች እንዳያመልጧችሁ። እንግዲህ ዝግጁ ከሆናችሁ ወደ አሳዛኙ ታሪክ እንለፍ። አብራችሁኝ ቆዩም። በህይወት ውስጥ በጣም አስቸጋሪው ነገር መለያየት ነው። በተለይም ከራስ ደም፣ ከራስ አጥንት፣ ከአንጀት የተገኘ ፍቅርን በገዛ እጅ መቅበር። ያ ቀን አየሩ እንደ ሰውነታችን ቀዝቃዛ ነበር። የ11 ወሯ ሕፃን ላውራ ነፍሷ በረረች የተባለችበት ቀን። አዳራሹ በዝምታ ተውጧል። የነጩ ታቦት ስፋት የአንቶኒን ልብ እንደ ሹል ቢላዋ ይቆርጠዋል። እንዴት ብሎ ራሱን ይጠይቃል። እንዴት የሳቋ ምንጭ ሆነችው ላውራም አሁን በምንም አይነት ድምጽ የማትናገር ሆነች። ሮዛና በለቅሶ የታጀበ ድምጽ፣ አንቶኒን የማመን አልቻልኩም። አሁንም እሷ እንደምትነቃ ጠብቃለሁ። እጆቿ ለምን ይሄን ያህል ቀዝቅዘዋል? ትናንት እኮ እጆቿን ይዤ ተጫውተናል። አንቶኒ በተሰበረ ድምጽ፣ ሮዛና እባክሽ ራስሽን አትጉጂ። እሷ አሁን ሰላም አለቻት፣ እግዚአብሔር እንዲፈቅዷል። ግን ለምን ይሄን ያህል በረዶ ሆነች? አዳራሽ ውስጥ ያለው ድባብ የሞተ ይመስላል። የቤተሰቡ አባላት ወረፋ ይዘው የመጨረሻ ስንብት ለማድረግ ይቀርባሉ። የሮዛና ለቅሶ፣ የሴት አያቶች የጸሎት ድምጽ፣ የሰዎች ማግረምረም፣ ሁሉም ነገር ለአንቶኒ የሩቅ ሕልም ይመስለዋል። አይኑ የልጁ ፊት ላይ ነው። የላውራ ፊት እንደ ትናንቱ ያምራል፣ ነገር ግን ህይወት የለሽ ነው። አንቶኒ ወደ ልጁ ጠጋ አለም። የልጁን ትንሽ እጅ ያዘም። ያ እጅ ትናንት ጣቱን የምትጨብጥበት እጅ አሁን አትወዛወዝም። አክስት በድምጿ ላይ ጥርጣሬ አለ። አንቶኒ እኔ ልጅ እኔ እኮ አሁን ጉንጯን ስነካት የሆነ ሙቀት የተሰማኝ ይመስለኛል። ይሄ መሆን ይችላል ወይስ የኔ ቅዠት ነው? አንቶኒ በቁጣና በሐዘን ተቀላቅሎ አክስቴ በቃሽ፣ እንዴ የምትዩ በሐዘን ስለተጎዳሽ ነው። እሷ መሞቷን ሆስፒታሉ አረጋግጦልናል። የትኩሳት ቅሪት ሊሆን ይችላል። አንቶኒ አክስቱን ሲመልስ በውስጡ ግን የመጠራጠር ነበልባል ተቀጣጠለም። ለምን ሙቀት ይሰማታል ብሎ አሰበም። እጁን ወደ ልጁ እጅ አቀረበም። ምንም አልተሰማውም። እንደገና እጁን አጥብቆ ያዘም። ደቂቃዎች አለፉም። ጸጥታው እንደ ተራራ ከባድ ነው። ሰውየው የህይወቱን ምስል እያየ ነው። ላውራ ለመጀመሪያ ጊዜ ስትስቅ፣ ለመጀመሪያ ጊዜ ስትቆም፣ ለመጀመሪያ ጊዜ አባ ስትል ሁሉም ነገር በፊልም መልክ በአእምሮ ይጫወታል። አሁን ግን ሁሉም ነገር ጥቁርና ነጭ ነው። ሮዛና ድንገት ድምጿ ከፍ አለም። አንቶኒ አየኸው? እጇ ሲንቀሳቀስ አየው። አዳራሹ ዝምታ ተሰበረም። ሰዎች ተጠጉም። አንቶኒ የልጁን እጅ ባይል ያዘም። በእርግጥም አንድ ነገር ተሰማው። የልጁ ጣቶች እንደ ድካም ወይም እንደ መነቃቃት የእጁን መዳፍ ሳብ አደረጉት። አንቶኒ ለትንሽ ሴኮንድ መተንፈሻ አጣም። ልቡ በደረት ግድግዳ ውስጥ እየዘለለ ነው። ቅዠት አይደለም አለ በውስጡ፣ ሕያው ናት። ይህ ታሪኩ የመጀመሪያ ምዕራፍ ነው። በአንድ በኩል የሞት ጥላ፣ በሌላ በኩል የተስፋ ጮራ ነው። ላውራ በዚያ ነጭ ታቦት ውስጥ ሆና ስለ ህይወትና ስለ ሞት አዲስ ሚስጥር ልትነግራቸው ተዘጋጅታለች። የአንቶኒና የሮዛና ዓለም በጥቂት ሴኮንዶች ውስጥ ሙሉ በሙሉ ልትገለበጥ ነው። በአዳራሹ ውስጥ የነበረው ሐዘን በቅጽበት ወደ ፍርሃትና ድንጋጤ ተለወጠ። አንቶኒ የልጁ እጅ ሲንቀሳቀስ ከተሰማው በኋላ አዳራሹ በጩኸት ተናወጠ። ሮዛና ደነገጠች። አክስቱ የነገረችው ነገር እውነት ሆኖ ተገኘ። ሕፃኗ ላውራ መሞቷ ተረጋግጦ በታቦት ውስጥ የተቀመጠችው ልጅ አሁንም በህይወት ነበረች።
አንቶኒ በድምጽ ማጉያ ድምጽ የሚጮህ ያህል እባካችሁ ዶክተር ጥሩ፣ ሉካስ እባክህ ወደዚህ ና፣ እሷ በሕይወት ናት። ሉካስ የአንቶኒ ጓደኛ በመተንፈስ ድምጽ አንቶኒ ረጋ በል፣ ምን እየሆንክ ነው? በደንብ ንገረኝ። አንቶኒ እጄን ጨመቀችኝ፣ አሁንም ትኩስ ናት። ሉካስ በፍጥነት ወደ ፋርማሲ ሂድና ኤድዋርዶን ይዘና፣ እሱ ልምድ አለው። ሉካስ እንደ መብረቅ ወደ ውጭ ወጣም። የቤተሰቡ አባላት በላውራ ታቦት ዙሪያ ተሰበሰቡ። አንዳንዶች በጸሎት ተንበርክከው እያለቀሱ፣ አንዳንዶች ደግሞ ይህ ታምር እንደሆነ እየጮሁ ነበር። ሮዛና የልጇን ጉንጭ እያሻሸች በሎሳስ ታወራታለች። ላውራ እማዬ እዚህ ያለው፣ አትሂጂብኝ እባክሽ አትሂጂብኝ። ሉካስ ከኤድዋርዶ ጋር ገባም። ኤድዋርዶ በሕይወት ዘመኑ ብዙ ያየ ፋርማሲስት በፊቱ ላይ የድንጋጤና የጥርጣሬ ምልክት ይታይበት ነበር። ኤድዋርዶ ሁሉም ሰው ዝም ይበል፣ አንቶኒ አርቃ ቆማቸው፣ ትንሽ ኦክሲጅን ያስፈልጋታል። ኤድዋርዶ ስቴትስኮፑን ከቦርሳው አወጣም። የአዳራሹ ድባብ ከባድ ነው። ኤድዋርዶ ስቴትስኮፑን በሕፃኗ ደረት ላይ አኖረው። ለረዥም ሴኮንዶች ዝም አለ። የቤተሰቡ አባላት ትንፋሻቸውን ይዘው ይጠባበቃሉ። ኤድዋርዶ በሹክሹክታ የልብ ምት አለ፣ በጣም ደካማ ነው ግን አለ። እግዚአብሔር ሆይ። አንቶኒ በእንባ የታጀበ ድምጽ፣ ኤድዋርዶ ትክክል ነህ፣ የልቤን ምታዳምጥ፣ ላውራ አለች አይደል? ኤድዋርዶ አንቶኒ ላውራ አለች ግን በጣም ደካማ ናት፣ የሰውነት ሙቀቷ አሁንም አለ። ይሄ ታምር ነው። ሆስፒታሉ የሞተች ብሎ እንዴት ሊወስን ቻለ? በዚህ ቅጽበት ነበር አንቶኒና ሮዛና ሆስፒታሉ የፈጸመውን ስህተት መጠራጠር የጀመሩት። ታምሩ በእነሱ ላይ እንደደረሰ ያምኑ ነበርም። ነገር ግን በዚያ የጤና ጣቢያ ውስጥ የተደረገው ነገር መደበኛ እንዳልሆነ ተሰማቸው። ላውራን የመንከባከብና የማዳን ኃላፊነት የነበረው ዶክተር ማርቲንስ ምን ያህል ቸልተኛ እንደነበር እያሰቡ ተቆጡ። የእሳት አደጋ ሰራተኞቹ ደረሱ። ኤድዋርዶ የሕፃኗን ሁኔታ አሳወቃቸው። ላውራ በአስቸኳይ መታገዝ ነበረባት። የሆስፒታሉ ቸልተኝነት አሁን ለላውራ ሕይወት መታገያ ሆኗል። ሁሉም ሰው አንድ ጥያቄ አለው፣ ይሄ እንዴት ሊሆን ቻለም? ጊዜው ወደ ኋላ ተመለሰ። ከ3 ቀን በፊት የላውራ ቤት በሳቅ የተሞላ ነበር። በድንገት ግን ያ ደስታ ድባብ በአስፈሪ የህመም ጥላ ተሸፈነ። ላውራ ማልቀስ ጀመረች። ድምጿ የለመዱት የደስታ መግለጫ ሳይሆን የህመም ጥሪ ነበር። ሮዛና አንቶኒ የልጄ ግንባር እንደ እሳት ይግላል፣ መተንፈስ ከብዷታል፣ እባክህ ቶሎ ወደ ሆስፒታል እንሂድ። አንቶኒ ተረጋጊ ሮዛ፣ አሁን እንሂድ፣ ምናልባት ቀላል ጉንፋን ሊሆን ይችላል። ሆስፒታሉ የህመምና የሰዎች መተራመስ ማዕከል ነው። ኮሪደሩ በሰዎች የተሞላ ነው። አንቶኒና ሮዛና ልጃቸውን አቅፈው ለሰዓታት ተጠባበቁ። የላውራ ለቅሶ እየደከመ መጣ። ይህ ደግሞ ወላጆቿን የበለጠ አስፈራቸው። ዶክተር ማርቲንስ ወደ ምርመራ ክፍሉ ሲገባ ግዴለሽነት በፊቱ ላይ ይነበባል። ስልኩን በእጁ ይዞ ወደ ወንበሩ ተጠጋም። ዶክተር ማርቲንስ በአሰልቺ ድምጽ ምንድነው ችግሩ? ለምን እንዴት ትቸኩላላችሁ? ሮዛና በአክብሮትና በለቅሶ ዶክተር እባክዎ ላውራን ይዩልኝ፣ ከፍተኛ ትኩሳት አላት፣ መተንፈስ አቅቷታል። ዶክተሩ ልጁን በአግባቡ ከመመርመር ይልቅ ስልኩን ወደ ኪሱ ሲያስገባም ያን ያህል አልተቻኮለም። ላውራን ላዩ ላይ እንደተኛች በአይኑ ብቻ እያያት ቀላል ጉንፋን ነው፣ ትኩሳት ለሕፃናት የተለመደ ነው አለም። አንቶኒ ዶክተር ግን ከዚህ በፊት እንዲሆን አታውቅም፣ እስኪ በደንብ ይመርምሯት። ዶክተር ማርቲንስ በንቀት እኔ ነኝ ዶክተሩ ወይስ እናንተ? የሰጠዋችሁን ማዘዣ ውሰዱ፣ አትጨነቁ፣ በ2 ቀን ውስጥ ይሻላታል። ዶክተሩ ምንም አይነት ጥልቅ ምርመራ ሳያደርግ የጉንፋን መድኃኒት ጽፎላቸው አሰናበታቸው። አንቶኒና ሮዛና የመድኃኒት ወረቀቱን ይዘው ሲወጡ በልባቸው ውስጥ ያለው ስጋት አልጠፋም ነበር። ለዶክተሩ የሰጡት አክብሮት፣ ለልጃቸው ሕይወት የከፈሉትን ዋጋ አላወቁትም ነበር። ያቺ ምሽት ለላውራና ለወላጆቿ የጥቁር መጀመሪያ ነበር። መድኃኒቱን ሰጧት። ነገር ግን የዶክተሩ ቃል ምንም አልረዳም። ላውራ በዚያች ሌሊት በህመም ስትሰቃይ ወላጆቿ የዶክተሩን ቸልተኝነት አላወቁም ነበር። ገና ወደ ትልቁ አደጋ እየተጓዙ እንደሆነ አልተገነዘቡም ነበር። ቤቱ በጸጥታ ተውጧል። አንቶኒና ሮዛና የዶክተር ማርቲንስን ምክር በመታዘዝ ልጃቸው በሰላም ትተኛለች ብለው ነበር። ነገር ግን ሰዓቱ እኩለ ሌሊት ሲያልፍ አንድ የሚያስፈራ ድምፅ የቤቱን ዝምታ ሰበረም። የላውራ የትንፋሽ ድምፅ ልክ እንደ ደረቅ ቅጠል ሲጨፈለቅ የሚሰማ የታፈነና የተቆራረጠ ትንፋሽ።
ሮዛና በፍርሃት እየተንቀጠቀጠች አንቶኒ ተነሳ፣ ላውራ መተንፈስ አልቻለችም። እዩት፣ ከንፈሯ ሰማያዊ ሆኗል። አንቶኒ በድንጋጤ ከእንቅልፉ እየዘለለ ምንድነው ያልሽው? አምላኬ ሆይ ላውራ፣ ቆይ ቶሎ ብርሃኑን አብሪ። አንቶኒ በፍጥነት ወደ አልጋዋ ተጠጋም። የሕፃኗ ላውራ ፊት እንደ ኖራ ነጭ ሆኗል። ከንፈሯ ደግሞ አስፈሪ የሆነ ሰማያዊ ቀለም ተቀብቷል። ትንፋሿን ለማግኘት የምታደርገው ትግል ለአንቶኒ የልቡን ምት እንደ ሰዓት ቆጣሪ በፍጥነት እንዲመታ አደረገው። ሮዛና እየጮኸች አንቶኒ አትተነፍስም፣ እባክህ ልጄን ታደገኝ። አንቶኒ ምንም ሳያስብ ላውራን በብርድ ልብስ ጠቅልሎ ወደ ውጭ ሮጠም። ዝናቡ እንደ በረዶ ይወርዳል። መንገዱም እንደ ጨለማ አስፈሪ ነው። በመኪና ውስጥ ሮዛና የልጇን ቀዝቃዛ አካል አቅፋ በሎሳስ ትጸልያለች። አንቶኒ እየነዳ ታገሺ ላውራ፣ ትንሽ ታገሺ፣ ዛሬ ማታ እዚያ ሆስፒታል ይህን ነገር በደንብ እናጣራለን። እግዚአብሔር ወይ አትውሰድብኝ። ሆስፒታሉ አሁንም እንደ ትናንቱ የተጨናነቀ ነው። ሰዎች በስቃይ ይቃትታሉ፣ ነርሶች በፍጥነት ይሮጣሉ። አንቶኒና ሮዛና ወደ መቀቢያው ሪሴፕሽን ሲገቡ የነበረው ሁኔታ ግን በጣም አሳዛኝ ነበር። ሮዛና በለቅሶ እባክዎን አሁኑኑ ዶክተር ይጥሩ፣ ልጄ ልትሞት ነው። የመቀቢያ ሰራተኛዋ በግድ የለሽነት ወረፋ አለ፣ እባክዎን ይጠብቁ። ዶክተር ማርቲንስ በአሁኑ ሰዓት ሌላ በሽተኛ እያዩ ነው። የመቀቢያዋ ሰራተኛ ግድ የለሽነት አንቶኒን ወደ ቁጣ ቀየረው። ላውራ በቅፍ ውስጥ እንቅስቃሴ አታለች። በዚያ ቅጽበት ዶክተር ማርቲንስ ከክፍሉ ወጥቶ ታየም። አንቶኒ አይኑን ሲጥልበት የቁጣው እሳት ልቡን አቃጠለው። አንቶኒ በኃይል እየጮኸ ማርቲንስ፣ ትናንት ጉንፋን ነው ብለህ የላከኝ ልጅ አሁን ልትሞት ነው። ይሄ ነው ያንተ ሕክምና? ዶክተር ማርቲንስ ባጭሩ እያየ አምጧት፣ ወደ ድንገተኛ ክፍል አስገቧት። የዶክተሩ ድምፅ አሁንም ምንም አይነት የጸጸት ስሜት አልነበረበትም። አንቶኒና ሮዛና ተከትለው ሊገቡ ቢሞክሩም ነርሶች ከለከሏቸው። በሩ በፊታቸው ተዘጋም። በኮሪደሩ ውስጥ ለብቻቸው ቀሩም፣ በድንጋጤ በተስፋና በከባድ ጥርጣሬ ውስጥ። ከድንገተኛ ክፍል ውጭ ያለው ኮሪደር ለሰዓታት የቆየ ይመስላል። አንቶኒና ሮዛና በግድግዳው ላይ ተደግፈው ልክ እንደ ተሰበረ ሸክላ እየተንቀጠቀጡ ይጠብቃሉ። በሮቹ ዘግተውታል። በውስጥ ምን እየተከናወነ እንደሆነ ማወቅ የሚችሉት ካጭር ከሚሰሙ የነርሶች የእግር ኮቴ ብቻ ነው። ሮዛና በለቅሶ ለምን ዝም አሉ? አንቶኒ፣ ለምን ምንም ድምፅ አይሰማም? ልጄን መርዳት አልቻሉ? አንቶኒ የተሰበረ ድምፅ፣ እባክሽ ሮዛና፣ እግዚአብሔር አለ። ዶክተር ማርቲንስ ምንም እንኳን ግዴለሽ ቢመስልም የሕክምና ባለሙያ ነው። ላውራን ያድናታል፣ ማመን አለብን። ድንገት የድንገተኛ ክፍሉ በር በትንሹ ተከፈተም። ዶክተር ማርቲንስ ወጣ። ልብሱ በላብና በደም አድፎ ነበር። ነገር ግን ፊቱ ላይ ያለው ስሜት ቀዝቃዛና ባዶ ነበር። ምንም አይነት ርኅራኄ አልታየበትም። ዶክተር ማርቲንስ በጠፍጣፋ ድምፅ ሁሉንም ሞክረናል፣ የቻልነውን ሁሉ አድርገናል፣ ነገር ግን ልጁ አልፏል። ይህ ቃል እንደ መብረቅ ኮሪደሩን መታው። ሮዛና እግሮቿን መቆጣጠር አቅቷት መሬት ላይ ወደቀች። አንቶኒ እንደ ግንድ ደረቀም። የህይወታቸው ብርሃን፣ የቤቱ ሳቋ፣ ሁሉም ነገር በዚያች ደቂቃ እንደጠፋ ታወቃቸው። አንቶኒ በቁጣ እየተንቀጠቀጠ ምን አልፏል? ትናንት ጉንፋን ነው ብለኝ የለ እንዴ? አሁንስ ምን እያደረክ ነበር? ስራን በትክክል ብትሰራ ኖሮ ላውራ በህይወት ትኖር ነበር። አንቶኒ በመጠጋት ጠዋት ላይ ስልክን እንኳን ለመተው አልሞከርክም? ለልጄ ህይወት ካልተጨነክ ለምን የህክምና ኮት ትለብሳለህ? ዶክተር ማርቲንስ በዝምታና በንቀት እባክዎን ከሆስፒታሉ ኮሪደር ይውጡ፣ ሌላ በሽተኛ እያስተናገድኩ ነው፣ ሞት ያልተጠበቀ ነው፣ መረዳት አለባችሁ። ዶክተሩ ወላጆቹን ችላ ብሎ ወደ ሌላ ክፍል ገባም። አንቶኒ በቁጣ እያለቀሰ በሩን ለመምታት ቢሞክርም የሆስፒታሉ ጠባቂዎች አቆሙት። ወላጆቹ የልጃቸውን አስክሬን ይዘው ለመውጣት ሲዘጋጁ ከልጃቸው በላይ ዶክተሩን ግዴለሽነት እያሰቡ ነበር። የሞት ዜናው የቤተሰቡን ተስፋ መረግድ አደረገው። ላውራ አባቷንና እናቷን በሎሳስ የምታየው የአይን ብርሃን አሁን ወደ ሰማይ ተጓዘች። ነገር ግን በዚያ ሆስፒታል ውስጥ የተፈጸመው ነገር ገና ያልተገለጠ ሚስጥር ይዞ ነበር። ላውራን በሁለተኛው ሞት ዜና ያሰናበቱት ቢመስልም ይሄ እድል ግን ሌላ ነገር ታቅዶ ነበር። ስርዓተ ቀብሩ እየተፈጸመ ነው። የአንቶኒና የሮዛና ዓለም በጨለማ ተውጧል። ላውራ በነጭ ታቦት ውስጥ ተኝታለች። ሁሉም ዘው በሐዘን ተውጧል። ነገር ግን በአዳራሽ ውስጥ የተለየ የሚያስደነግጥ ስሜት አለ።
የላውራ አካል ለሞት እንደሚጠበቀው የቀዘቀዘ ሳይሆን አንድ አይነት እንግዳ ሙቀት ያለው ይመስላል። ኤድዋርዶ ፋርማሲስቱ በጥርጣሬ እያየ አንቶኒን የሕክምና እውቀት አለኝ። ላውራን የመጨረሻ ጊዜ ስመለከታት የቆዳዋ ሁኔታ የሞተ ሰው ቆዳ መሆን አልነበረበትም። አንቶኒ በአድካሚ ድምፅ ኤድዋርዶ ምን ማለትህ ነው? ሆስፒታሉ ሞታለች ብሏል። ዶክተር ማርቲንስ በራሱ አረጋግጧል። ምን እንድጠራጠር ትፈልጋለህ? ኤድዋርዶ ዝም አለም፣ ግን አይኑ በታቦቱ ውስጥ ካለችው ላውራ ላይ አልተነቀለም። በድንገት የላውራ ጣቶች ላይ ትንሽ መንቀሳቀስ አየም። ልቡ በደስታና በፍርሃት ተሞላም። ሮዛናን ጠራም። ኤድዋርዶ ሮዛና፣ የሕፃን እጅ ተመልከቺ። ሮዛና በመጮህ አምላኬ ተንቀሳቀሰች። አንቶኒ አየህ? ላውራ ሕያው ናት። በአዳራሽ ውስጥ የነበረው መደናገጥ ወደ ሆስፒታሉ ተላለፈም። ዶክተር ማርቲንስ በፍጥነት ተጠርቶ መጣም። ነገር ግን ፊቱ ላይ ያለው ስሜት የአፍረት ሳይሆን የጭንቀትና የመከላከል ነበር። ዶክተር ማርቲንስ በሳይንሳዊ ቃላት ለመሸፈን እየሞከረ ይህ የጡንቻ መኮማተር መስል ስፓስም ነው። አንዳንድ ጊዜ ከሞት በኋላ የነርቭ ስርዓት እንዲህ ያለ ምላሽ ሊሰጥ ይችላል። የልብ ምት መቆጣጠሪያው ኢኬጂ ምንም ምልክት አላሳየም። ሞታለች። አንቶኒ በቁጣ የጡንቻ መኮማተር? የልጄ እጄን ጨብጦኛል። ሙቀት አላት። እንዴት እንዲህ ያለ ስህተት ይፈጠራል? ዶክተሩ በግድ የለሽነት የኦክሲጅን መለኪያዎች አንዳንድ ጊዜ ስህተት ሊሰሩ ይችላሉ፣ ግን ያ ማለት በህይወት አለች ማለት አይደለም። መረጋጋት አለባችሁ በማለት ወላጆቹን በድጋሚ ለማሳመን ሞከረም። ነገር ግን ኤድዋርዶና ወላጆቹ ዶክተሩ የሆነ ነገር እየደበቀ እንደሆነ ተሰማቸው። ሆስፒታሉ ላውራን እንደገና ወደ ድንገተኛ ክፍል ወሰዳት። ለወላጆቹ ያቺ ሰዓት ዘላለማዊ ነበረች። የዶክተሩ ሳይንሳዊ ማብራሪያ በፊታቸው ላይ ጥርጣሬን አሳድሯል። ላውራ በእርግጥ ሞታለች ወይስ ዶክተር ማርቲንስ ራሱን ለመከላከል ሲል የላውራን ህይወት እየገደለ ነው? እንቆቅልሹ እየጠለቀ ሄደም። የሆስፒታሉ ድንገተኛ ክፍል እንደገና በሮች ተዘግተዋል። ወላጆቹ በኮሪደር ውስጥ በብስጭትና በከፍተኛ ስጋት ተውጠው እየጠበቁ ነው። አንቶኒ በሆስፒታል ውስጥ የሚካሄደው ነገር መደበኛ እንዳልሆነ አጥብቆ ያምናል። በፊቱ ላይ የፍትህ ጥማትና የንዴት እሳት ይነበባል። አንቶኒ ሮዛና፣ ካሁን በኋላ ዝም ማለት የለብንም። ዶክተር ማርቲንስ ልጃችንን በቸልተኝነት የገደላት ይመስለኛል። መጀመሪያ ሞታለች ብሎ አሁን ደግሞ ምልክቶቹ ስህተት ናቸው እያለ ነው። ይህ የሕክምና ስህተት ብቻ አይደለም፣ ይህ የወንጀል ድርጊት ነው። ሮዛና በእንባ የታጀበ ድምፅ ፖሊስ መጥራት አለብን አንቶኒ፣ ልጄ በህይወት እያለች እንደሞተች ትቆጥራለች። ማን ያውቃል? ምናልባት በጊዜ ቢረዷት ኖሮ በህይወት ትኖር ነበር። አንቶኒ ፖሊስ ጠራም። የፖሊስ መኮንኖች ወደ ሆስፒታሉ ሲገቡ የሆስፒታሉ የሥራ ድባብ በድንገት ተቀየረም። አስተዳዳሪዎቹና ዶክተሮቹ በየፊናቸው ለመሸሽና እውነቱን ለመደበቅ መሯሯጥ ጀመሩ። ዶክተር ማርቲንስ በፖሊሶች ፊት እንኳን ግዴለሽነቱን ላለማሳየት ሞከረም። ዶክተር ማርቲንስ ለፖሊሶቹ ይህ የወላጆች የያዘን መግለጫ ነው። ልጃቸው በጠና ታማ ስለነበር የሕክምና ውሳኔዎችን መቀበል ተስኗቸው ነው። እኔ የሕክምና ግዴታዬን ተወጥቻለሁ። አንቶኒና ሮዛና የሕክምና መዝገባቸውን እንዲያሳያቸው ሲጠየቁ ሆስፒታሉ መዝገቡ በስርዓት አልተቀመጠም ወይም አልተገኘም የሚል ሰበብ ማቅረብ ጀመረም። ይህ እውነታ አንቶኒን የበለጠ አናደደው። አንቶኒ እያሰቡት ነው? የሕክምና መዝገብ ጠፋ? የልጄ ህይወት በዶክተር ማርቲንስ እጅ ሲገባ የነበረው መረጃ ሁሉ ጠፋ? ሆስፒታሉ በድጋሚ ላውራ እንደሞተች አረጋግጦ ወላጆቹን አስወጣቸው። ለሁለተኛ ጊዜ ላውራን የመለየት ስቃይ ያዘል ጉዞ ተጀመረ። ነገር ግን በዚህ ጊዜ አንቶኒና ሮዛና የሚዋጉለት ሌላ ነገር ነበራቸው። እሱም እውነት ነበር። ገንዘብ የላቸውም፣ ስልጣን የላቸውም። የነበራቸው ብቸኛ ነገር የልጃቸው ሞት በፍትህ እንዲመረመር የሚጠይቅ የጽናት ልብ ብቻ ነበር። አንቶኒ ሮዛና፣ ምንም እንኳን ዓለም ቢከለክለንም ላውራ እንደሞተች መቀበል አልችልም። እውነቱ ይወጣል። አንድ ቀን የሆስፒታል ለድርጊቱ መልስ ይሰጣል። እዚያች ሌሊት የላውራ ታቦት በድጋሚ ተዘጋጅቷል። ነገር ግን በቤተሰብ መካከል የነበረው ሐዘን አሁን ወደ ፍትህ ጥማት ተቀይሯል። የሆስፒታሉ ጨለማ ሴራ ወላጆቹ የጥያቄ መብረቅ ሊጠረግ ተቃርቧል። የአንቶኒና የሮዛና ታሪክ እንዳውሎ ንፋስ ከከተማዋ ተሰራጨ። የሕፃኗ 2 ጊዜ መሞትና የዶክተር ማርቲንስ ቸልተኝነት
ለብዙ ሰዎች እንደ አንድ አሳዛኝና አስደንጋጭ ክስተት ታየም። ከግል ሐዘን የተጀመረው ጉዳይ ወደ ማህበራዊ ንቅናቄ ተቀየረም። ጋዜጠኛ ለተመልካቾቻችን እንደምንገልጸው የ11 ወሯ ላውራ ጉዳይ አሁን ሀገራዊ ትኩረት አግኝተዋል። ወላጆቿ በሆስፒታሉ ላይ ክስ መመስረታቸውን ገልጸዋል። የሰፈር ነዋሪ በቁጣ ይህ ፍትህ የለሽ ነው፣ አንድ ዶክተር በስልኩ እየተጫወተ ህይወት ሊያጠፋ አይገባም፣ ሁላችንም ከላውራ ወላጆች ጎን ነን። በማግስቱ በሆስፒታሉ ፊት ለፊት በሺዎች የሚቆጠሩ ሰዎች ተሰበሰቡ። ሰዎች ነጭ ቲሸርት ለብሰው የላውራን ምስል በካርቶን ላይ እያሳዩ ፍትህ ለላውራ እያሉ ይጮሃሉ። አንቶኒና ሮዛና በሰልፍ መሪነት ላይ ቆመዋል። ድምጻቸው በየመንገዱ ያስተጋባል። አንቶኒ በድምጽ ማጉያ ይህ ለኛ ብቻ አይደለም፣ ለወደፊቱ ልጆቻችን ጭምር ነው። የሆስፒታሉ ቸልተኝነት እንዲቆም እንፈልጋለን። በዚህ የትግል ጊዜ ውስጥ አንድ የተከበረ ጠበቃም ወደ ጥንዶቹ ቀረበም። የእነሱንም ባና የፍትህ ጥማት ሲመለከት የራሱን መርህና የህግ እውቀት በመጠቀም እነሱን በነፃ ለመወከል ወሰነም። ጠበቃ በጽኑ ድምጽ አንቶኒ፣ ሮዛና፣ እኔ ብዙ ጉዳዮችን አይቻለሁ፣ ነገር ግን የእናንተ ጉዳይ ፍትህ እንደሚያስፈልገው አውቃለሁ። ምንም ክፍያ አልጠይቅም። የህክምና መዝገቦቹን፣ ምስክሮቹንና የሆስፒታሉን የውስጥ ውሳኔዎችን እኔ እያሰባሰብኩ ነው። እውነቱን እንገልጠዋለን። ሮዛና በእንባ የታጀበ የምስጋና ድምጽ፣ እግዚአብሔር ይባርኮት፣ ተስፋ ቆርጠን ነበር። አሁን ግን የልጃችን ድምጽ እየተሰማ መሆኑ ይሰማኛል። የህዝቡ ቁጣ እየበረታ ሲሄድ የሆስፒታሉ አስተዳደር መፍራት ጀመረም። የዶክተር ማርቲንስ ከስራ መታገድ በይፋ ታወጀም። ነገር ግን ይህ ለወላጆቹ በቂ አልነበረም። እነሱ የሚፈልጉት የዶክተሩን ከስራ መታገድ ብቻ ሳይሆን ላውራ ለምን እንዳለፈችና በዚያ ምሽት በሆስፒታል ውስጥ ምን እንደተፈጠረ ነበርም። ከተማዋ በሙሉ የላውራን ስም እየጠራች ነው። ፍትህ ለላውራ የሚለው መፈክር በየግድግዳው ላይ ተጽፏል። አንቶኒና ሮዛና አሁን ለብቻቸው አይደሉም። መላው ማህበረሰብ ከጎናቸው ቆሟል። ሆስፒታሉና ዶክተር ማርቲንስ የህዝቡን ቁጣና የህግን ኃይል መጋፈጥ ግድ ሆኖባቸዋል። የፍርድ ቤቱ አዳራሽ በውጥረት ተሞልቷል። ላውራን በሁለቴ የገደለው የዶክተር ማርቲንስ ቸልተኝነትና የሆስፒታሉ ግዴለሽነት ለፍርድ ቀርበዋል። አንቶኒና ሮዛና በግንባር ቀደምትነት ተቀምጠዋል። በሌላ በኩል ዶክተር ማርቲንስ በድፍረት የነበረው ፊቱ አሁን በሽንፈትና በፍርሃት ተሸፍኗል። ጠበቃ በጠራና በጠለቀ ድምጽ፣ ክቡር ዳኛ፣ እዚህ የምናየው የህክምና ስህተት ብቻ አይደለም። ይህ የታቀደ ግዴለሽና ስነ ምግባር የጎደለው ድርጊት ነው። ዶክተር ማርቲንስ የህክምና መሳሪያዎችን በመጠቀም ላይ ሳለ በግል ስልኩ በመጠመዱ ላውራን የመታደግ እድል አሳጥቷታል። ይህ ደግሞ በሁለት ጊዜ የሞት መግለጫና በቸልተኝነት የተጠናቀቀ ህይወት ነው። የህክምና ባለሙያዎቹ ምርመራ ተነበበም። የላውራ የሞት ማረጋገጫ የሰጠው የኤሌክትሮካርዲዮግራም ኢኬጂ ውጤት ዶክተሩ ማሽን ላይ ላለው ስህተት ትኩረት ሳይሰጥ በችኮላ የወሰነው ውሳኔ መሆኑ ተረጋገጠም። የሆስፒታሉ ውስጣዊ መረጃዎች ደግሞ ስልኩን መጠቀም እንደለመደውና ይህም ለብዙ ታካሚዎች አደጋ እንደነበር አጋለጡም። ዳኛው በጽኑ ድምጽ በቀረቡት ማስረጃዎች መሰረት ፍርድ ቤቱ የሚከተለውን ውሳኔ አስተላልፈዋል። ዶክተር ሉካስ ማርቲንስ በቸልተኝነትና በባለሙያ ብቃት ማነስ ተከሷል። የህክምና ፈቃዱ በቋሚነት እንዲሰረዝ፣ ለወንጀል ድርጊቱም ከእስር ቤት በተጨማሪ በህግ እንዲጠየቅ ወስነናል። በተጨማሪም ሆስፒታሉ ለተጎጂው ቤተሰብ ለደረሰባቸው የሞራልና የቁሳቁስ ጉዳት ከፍተኛ ካሳ እንዲከፈል እናዛለን። አዳራሹ በድንገት ተናወጠም። ሮዛና በእንባ ተራጨች። አንቶኒ እጆቹን ወደ ሰማይ ዘርግቶ እፎይታውን ገለጸም። ከፍርድ ቤት ውጭ የነበረው ህዝብ ውሳኔውን ሲሰማ ፍትህ ለላውራ እያለ በደስታ ይጮሃል። ዶክተር ማርቲንስ በፖሊሶች እየታሰረ ሲወጣ የፊቱ መሸማቀቅ የፍትህ እጅ መድረሱን ያረጋግጣል። ሮዛና በሹክሹክታ አንቶኒ፣ ሰማኸው? የልጃችን መብት ተከበረ። አዎ ሮዛና፣ የላውራ ታሪክ ለሌሎች እናቶችና አባቶች ትምህርት ይሆናል። ፍትህ ዘግይታ ብትመጣም እውነቱ ግን ማንም ሊደብቀው አይችልም። ያቺ ቀን በከተማዋ ታሪክ ውስጥ ለዘላለም ትታወሳለች። ትንሿ ላውራ ካሁን በኋላ በህይወት የለችም። ነገር ግን ስሟ የፍትህ መብራት ሆኖ ያበራል። ሆስፒታሉ ተጠያቂ ተደረገም። ግዴለሽነቱም ለህግ ቀረበም። ጊዜው አለፈም። የፍርድ ቤት ውሳኔ ከተሰጠ በኋላ ከተማዋ የተረጋጋች ትመስላለች። ነገር ግን ለላውራ ቤተሰብ ምንም ነገር እንደቀድሞ አልነበረም። ላውራ የለችም። ነገር ግን የሷ መታሰቢያ በሁሉም ልብ ውስጥ ይኖራል። አንቶኒ በአትክልት ስፍራ ውስጥ ቆሞ ሮዛና ተመልከች፣ የላውራ መታሰቢያ ዛፍ እያደገ ነው። ልክ እንደሷ ተስፋንና ፍቅርን እያበቀለ ነው። ሮዛና በፈገግታና በእንባ አዎ አንቶኒ፣ የዛሬን ቀን አስታውሳል?
አሁን ሆስፒታሉ የላውራን ስም የያዘ የህፃናት ድንገተኛ ክፍል ከፍቷል። እንደገና ስህተቶች እንዳይደገሙ። የላውራ ጉዳይ በህክምናው ዓለም ውስጥ ትልቅ ለውጥ አመጣም። ዶክተሮች አሁን ስልክ ከመጠቀም ይልቅ ለታካሚዎቻቸው ሙሉ ትኩረት እንዲሰጡ ጥብቅ ህጎች ወጡም። ሆስፒታሉ የህፃናትን ህይወት ለመታደግ የተሻሉ መሳሪያዎችንና የሰለጠኑ ሰራተኞችን ቀጠረም። የላውራ አጭር ህይወት ለሺዎች ህፃናት ህይወት መዳን ምክንያት ሆነች። አንቶኒና ሮዛና አሁን ሌላ ህፃን አፍርተዋል። ላውራን እንደማይረሷት ሁሌም ይናገራሉ። ግን የልጃቸው መታሰቢያ በሀዘን ብቻ ሳይሆን በፍትህም መታሰቡ ያጽናናቸዋል። ዶክተር ማርቲንስ ከህክምና ዓለም ተወግዷል። ሆስፒታሉ ተጠያቂነቱን ተቀብሏል። አንቶኒ ላውራ የትም ብትሆኝ ፍትህ ተገኝቷል። አባትሽና እናትሽ ቃል የገቡትን ፈጽመዋል። አንቺ የፍትህ መብራት ነሽ። የላውራ ታሪክ እዚህ ላይ ያበቃል። ነገር ግን የፍትህ ትግል፣ የቸልተኝነት መታገልና ለህይወት ዋጋ መስጠት መቼም ቢሆን አያበቃም። እያንዳንዱ ህፃን ሳቅ ውስጥ ላውራ አለች። በእያንዳንዱ ትክክለኛ የህክምና ውሳኔ ውስጥ የላውራ መንፈስ አለም። አንዳንድ ጊዜ በጣም ትናንሽ ህይወቶች በጣም ትልቅ ለውጥ ያመጣሉ። ላውራ አንድራዴ ስምሽ ሁሌም ለፍትህ መቆሚያ ሆኖ ይኖራል። ታሪኩ በዚህ ተጠናቋል።